በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጊዜ ጸዋዕኩከ ቅረበኒ በምህረት ወሳሂል። በጠራሁህ ጊዜ በምህረትና በይቅርታ ቅረበኝ። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ልዑል እግዚአብሔር የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የእመቤታችን ምልጃ አይለየን። የመላከ ምክሩ የሊቀ መላእክት የቅዱስ ሚካኤል ጥበቃ ከሁላችን ጋር ይሁን። እንደምን አላችሁ? የእግዚአብሔር ረድኤትና ቸርነት በያለንበት በጸጋው ጥላ ረድኤት ከክፉ ይሰውረን። ሀገራችንን ሰላም ያድርግልን። በተለያየ ስፍራ ስለሚያዝኑ በተለያየ መከራ ስለተያዙት ሁሉ ቅዱስ ሚካኤል ከኃያሉ አምላክ ከእግዚአብሔር ያማልዳቸው፣ እኛንም ሁላችንን ያማልደን። ልመናችንንም ሰምቶ ሰላምና ፍቅሩን ጸጋውን ሰጥቶ በበረከቱ ይጎብኘን። ረድኤተ እግዚአብሔርን አጋዥ በማድረግ ቅድም በመጀመሪያ በነገርኳችሁ ኃይለ ቃል ጊዜ ጸዋዕኩከ ቅረበኒ በምህረት ወሳሂል፣ ቅዱስ ሚካኤል ሆይ በምህረትና በይቅርታ ቅረበኝ በሚለው ኃይለ ቃል እንማማራለን። እግዚአብሔር አምላክ ከክፉ ሁሉ ይሰውረን። ይህን ትምህርት ሰምታችሁ ደግሞ ለሌላው ለምታዳርሱ ሁሉ ሁል ጊዜ እግዚአብሔር የልባችሁን ሐሳብ ይፈጽምላችሁ፣ ከክፉ ነገር ይጠብቃችሁ። ቃሉ ለሌላው እንዲዳረስ በማድረጋችሁ ደግሞ እግዚአብሔር የእናንተን ልመና ሰምቶ ይፈጽምላችሁ። እመቤታችን የጎደለ ካለ ትሙላልን፣ የመረረውን ጣፋጭ አድርግልን፣ ፍቅር አንድነቱን ያድለን። ጊዜ ጸዋዕኩከ ቅረበኒ በምህረት ወሳሂል። በጠራሁ ጊዜ በምህረትና በይቅርታ ቅረበኝ። ይህንን ሁል ጊዜ በቤተ ክርስቲያናችን በየዕለቱ የምንጸልየው ወደ እግዚአብሔር የምናቀርበው ልመናችን በቅዱስ ሚካኤል ፈጣሪያችን የምንማጸንበት ልዩ የቤተ ክርስቲያናችን ቃል ዜማ ነው። ኦ ሚካኤል፣ ኦ መተንብል፣ ሚካኤል ሆይ፣ ስለ ሰው ልጆች የምትለምን ሚካኤል፣ ስለ ሰው ልጆች የምትማልድ ሚካኤል አንተ ቅረበኝ ነው የምንለው። ካህነ አርያም ትሰመይ ቢጸ ሱራፌል፣ አንተ የሰማይ ካህን ተብለህ የተሰየምክ የነ ሱራፌል ጓደኛቸው እንደውም አለቃቸው ቅዱስ ሚካኤል ሆይ በምህረትህ ቅረበኝ። ይህ ቃል የልመና ቃል ነው። ምእመናን፣ እርዳታ የሚሻ የሰው ድምፅ ነው። ዛሬ እኔና እናንተ እርዳታ ያስፈልገናል። መከራ አንቆናል፣ ፈተና አጥሮናል፣ ችግር ከቦናል፣ ሞት በሀገራችን ገብቷል፣ ደም መፍሰሱ በርትቷል። እኔና እናንተንን ዛሬ ሚካኤል ሆይ ቅረበኝ የምንል በእስር የሚንገላቱ ብዙዎች ናቸው። በጦርነት ድምጽ የሚሰቃዩ ብዙዎች ናቸው።
በግፈኞች ጡጫ የሚጨነቁ ብዙዎች ናቸው። በተሳሳተ የፖለቲካ አሰራር የሚፈናቀሉ ብዙዎች ናቸው። የሚሞቱ ብዙዎች ናቸው። የሚያለቅሱ ብዙዎች ናቸው። የሚያነቡ እናቶች ብዙዎች ናቸው። ሚካኤል ሆይ ቅረበን። ኦ ሚካኤል፣ ሚካኤል ሆይ ኦ መተንብል፣ አንተ ስለ ሰው ልጆች የምትማልድ ቅዱስ ሄኖክ እንደነገረን በመጽሐፉ ምሕረትን የምትለምን ሚካኤል ሆይ ቅረበኝ ብለን የምንጸልይ እኔና እናንተ ነን። በውጭው ሀገር የሚንገላታብን ህዝብ ብዙ ነው። በሳውዲ እስር ቤት የሚጨነቀው ብዙ ነው። በአፍሪካ ሀገር የሚሰደደው ብዙ ነው። በሀገር ውስጥም ሆኖ ዛሬ ምን ሊመጣ ነው ብሎ የሚጨነቀው ብዙ ነው። ኧረ ሚካኤል ሆይ ቅረበኝ እንበለው፣ ይቅረበን። ኦ ሚካኤል፣ ኦ መተንብል፣ ካህነ አርያም ትሰመይ ቢጸ ሱራፌል፣ ዘምርኡሳር ርኡስ ወዘምልኡል ልዑል፣ ጊዜ ጸዋይኩከ ቅረበኒ በምሕረት ወሳይል። አንተ ኃያሉ መልአክ ሆይ ከኃያላንም በላይ ኃያል፣ ከልዑላኑም በላይ ልዑል፣ ከርኡሳኑም በላይ አንተ ታላቅ ሆንክ ቅዱስ ሚካኤል ሆይ ቅረበኝ። ለባህራን እንደቀረብከው ቅረበኝ። የባህራንን የሞት ደብዳቤ እንደለወጥከው የሞቱን ደብዳቤ ለኢትዮጵያ ለውጥላት። የሞቱን ደብዳቤ ለልጆቿ ለውጥላቸው። የሞቱን ደብዳቤ ለኔ ለባሪያህ ለውጥልኝ እያልን ልንጸልይ ይገባናል። ኦ ሚካኤል ወመተንብል፣ ጊዜ ጸዋይኩከ ቅረበኒ በምሕረት ወሳይል። አንተ ቅዱስ ሚካኤል ሆይ ቅረበኝ። አፎሚያን ቀርበህ ከዲያብሎስ እንዳዳንካት ዛሬ እኛንም ቅረበን። ከሚፈታተነን የሰይጣን ኃይል ሁሉ እንርቅ እንሸሽ ዘንድ እርዳን። ከኃያሉ አምላክ ከእግዚአብሔር ዘንድ አማልደን። ኦ ሚካኤል ኦ መተንብል፣ ጊዜ ጸዋይኩከ ቅረበኒ በምሕረት ወሳይል። አንተ ሚካኤል ሆይ አንተ ስለ ሰው ልጆች የምትለምን ሩህሩህ መልአክ ሆይ ቅረበኝ። ለታላቁ መስፍን ለኢያሱ እንደቀረብከው ቅረበኝ። የሚዋጉህን እዋጋቸዋለሁ፣ የሚያስጨንቁህን አስጨንቃቸዋለሁ እንዳልክ ዛሬም የሚያስጨንቁንን አንተ መልስ ስጥልን። ቅዱስ ሚካኤል ሆይ ቅረበን። ዳንኤልን በአናብስት ጉድጓድ ውስጥ ተጥሎ ሳለ ዕንባቆምን ይዘህ ሄደህ ምግብ የሰጠኸው ሚካኤል ሆይ ዛሬም ለኢትዮጵያ ልጆች ለተራቡት፣ ዛሬም ለተጨነቁት፣ ዛሬም ለተሰደዱት፣ ዛሬም ተስፋ ላጡት፣ ዛሬም በህመም ላሉት፣ ዛሬም በደዌ ላሉት አንተ ቅረበንና ሚካኤል ሆይ ከኃያሉ አምላክ ከእግዚአብሔር ዘንድ አማልደን። እኛ ኃጢአተኞች፣ እኛ በደለኞች ነን። እኔ ኃጢአተኛ፣ እኔ በደለኛ ነኝ። ኃጢአቴ ከጸጉሬ ቁጥር ይልቅ የበዛ ነው። አንተ ምሕረትን ይቅርታን የምትለምን ሊቀ መላእክት ሆይ አማልደኝ፣ አማልደን። ምሕረትህ በእኛ ላይ ይሁን። አንተ ሁሉን የምታደርግ ለማኑሄ የተገለጥክለት፣ ለማኑሄ ሚስትም የተገለጥህ፣ ሶምሶን እንደሚወልዱ የነገርካቸው ስሜም ዕጹብ ድንቅ ነው ያልክ ቅዱስ ሚካኤል ሆይ ዛሬም ለተጨነቁት፣ ዛሬም ተስፋ ላጡት አንተ ቅረብ። ቅዱስ ሚካኤል ሆይ ቅረበን። ጊዜ ጸዋይኩከ በጠራሁ ጊዜ ነው። ተመልከቱ ምእመናን፣ በጠራሁ ጊዜ ጠርተነዋል ወይ? ተማጽነነዋል ወይ? አማልደን ብለነዋል ወይ? እንዲህ ካልን ቅዱስ ሚካኤል ሩህሩህ መልአክ ይቀርበናል። ከአምላኩም ዘንድ ለኛ ምሕረትን ይለምናል። የተሾመው ለይቅርታ ነው። የተሾመው ለምህረት ነው። የተሾመው ለማዳን ነው። የተሾመው የሰው ልጆችን ሁሉ ለማገዝ ነውና በዚህ ሰዓት ይህን ድምፅ የምትሰሙ፣ በዚህ ሰዓት ይህን ቃል የምትሰሙ፣ በዚህ ሰዓት የቅዱስ ሚካኤልን ነገር የምትሰሙ፣ በዚህ ሰዓት መልአኩን የምትማጸኑ መከራ፣ ጭንቀት፣ ፈተና፣ ሁከት፣ ተስፋ መቁረጥ፣ መንገላታት፣ መሰቃየት፣ መድከም የነዚህ ሁሉ መከራዎች ሸክም በእናንተ ላይ የሆነ እግዚአብሔርም ከዚህ እንዲያወጣችሁ የምትሹና የምትማጸኑ እናንተ የክርስቶስ ልጆች ሆይ በቅዱስ ሚካኤል ተማጸኑት። ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ቢጸ ሱራፌል፣ አንተ የአርያም ካህን፣ አንተ ታላቁ መልአክ፣ የሱራፌል ሁሉ ነገድ፣ አንተ የመላእክት ሁሉ አለቃ፣
እኔን ኃጢአተኛውን ምስኪኑን ተመልከተኝ። ጊዜ ጸዋይኩ ከቅረበኒ በምሕረት ወሳሂል በጠራው ጊዜ በምሕረትና በይቅርታ ቅረበኝ። በመዓት አይደለም፣ በሚያስፈራ በሚያስጨንቅ አይደለም። ቅዱስ ሚካኤል ሆይ በምሕረትና በይቅርታ ቅረበኝ። እኛ ደካሞች ነን፣ አቅምም ያነሰነን፣ ኃጢአታችን የበዛ ነው፣ መከራችን የበዛ ነው፣ ጭንቀታችን የበዛ ነው። በራሳችን ምንም ማድረግ አንችልም። እጆቻችን ባዶ ናቸው፣ ቤታችን ባዶ ነው፣ በረከት የራቀው ነው፣ ፈተና የቀረበነን፣ ሁልጊዜ በሐሳብ ሸክም የተንገላታነን፣ ሁልጊዜ በሚያስጨንቅ ሐሳብ የተወጠርነን፣ ልባችን ሰላም የለውም፣ አይምሮአችን ሰላም የለውም፣ ቤታችን ሰላም የለውም፣ ሀገራችን ሰላም የላትም፣ ዘመዶቻችን ሰላም የላቸውም። ኦ ሚካኤል ኦ መተንብል ጊዜ ጸዋይኩከ ቅረበኒ በምሕረት ወሳሂል በጠራሁ ጊዜ ቅረበኝ። ቅረበነ በጠራህን ጊዜ ሚካኤል ሆይ ቅረበን። ይቀርበናል። የባህራንን የሞት ደብዳቤ እፍ ብሎ ወደ ሕይወት የለወጠ ቅዱስ ሚካኤል በእናንተ ዘንድ የሞተ ነገር የተጨነቃችሁበትን ሁሉ ወደ ሕይወት ይለውጥላችሁ። ዳንኤልን በአናብስት ጉድጓድ ውስጥ የመገበ እናንተንም ለእጆቻችሁ ሥራ በረከትን እየሰጠ ቤታችሁን በበረከት ይሙላ። የምትመገቡትን የምትጠጡትን ሁሉ በረከት በቤታችሁ ያትረፍርፍላችሁ። ቅዱስ ሚካኤል ሆይ ሶምሶን እንዲወለድ የተናገርክ አሁንም በእያንዳንዱ ቤት የምስራች የሆነውን ቃል አሰማ። እኔንም ባሪያህን የሚሰሙህን ሁሉ በዓለም ላይ ያሉትን አንተ ተመልከተን። ሀገራችንንም ይህልን፣ ምድራችንንም ይህልን፣ የሞቱትን ዘመዶቻችን አጽድቅልን፣ በደዌ ዳኛ በአልጋ ቁራኛ የተያዙትን ፈውስልን፣ ፈውሰን አምላክ ሆይ ብለን እግዚአብሔርን በቅዱስ ሚካኤል እንማጸነው። ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ቢጸ ሱራፌል ዘምርኡሳን ርኡስ ወዘምልኡላን ልዑል ጊዜ ጸዋይኩከ ቅረበኒ በምሕረት ወሳሂል። የተከበራችሁ ክርስቲያኖች በየትኛውም ቦታ ጭንቀት ሲከባችሁ፣ መከራ ሲከባችሁ፣ ከዚህ በፊትም ብያችኋለሁ፣ እችን የግዕዝ ቃል ያዟት። ሁል ጊዜ በቃላችሁ ያዙትና በየትኛውም ስፍራ ስትገቡ ድገሙት። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ቢጸ ሱራፌል ዘምርኡሳን ርኡስ ወዘምልኡላን ልዑል ጊዜ ጸዋይኩከ ቅረበኒ በምሕረት ወሳሂል። ይህን ጽፋችሁ ይዛችሁ ተለማመዱት፣ ያዙት። ቀላል ነው። ከነዜማው ራሱ ልትይዙ ትችላላችሁ። እንኳን ንባቡን በምትገቡበት ቦታ ሁሉ፣ በምትጨነቁበት ጊዜ ሁሉ፣ አንድ ፈተና በሚገጥማችሁ ጊዜ ሁሉ ይሄን ቃል በሉት። ወዲያው እየበረረ ይመጣል ሚካኤል ወደ አንተ። ወዲያው እየበረረ ይመጣል ወደ አንቺ ቅዱስ ሚካኤል። ወዲያው ይመጣል ወደ ሁላችን። እንመን። ዳንኤልን በአናብስት ጉድጓድ ውስጥ ወዲያው ያየው ሚካኤል እናንተንም ያያችኋል። ባህራንን ወዲያው ያገኘው ሚካኤል እናንተንም ያገኛችኋል። አፎሚያን ወዲያው ከመቅጽበት ዲያብሎስ ተራራክሎ ሊከመርባት ሲል መጥቶ እንደ ጉም ያተነነው እንደ ጢስ ያበነነው ሚካኤል ወዲያውኑ ይቀርባችኋል። ወዲያውኑ ይቀርባሃል። ወዲያውኑ ይቀርብሻል። ቀረበኝ በሉ። አሁን ሁላችሁም ተናገሩ። ከኔ ቀጥላችሁ ተናገሩ። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ቢጸ ሱራፌል ዘምርኡሳን ርኡስ ወዘምልኡላን ልዑል ጊዜ ጸዋይኩከ ቅረበኒ በምሕረት ወሳሂል። ይቅረባችሁ መላኩ። እስቲ ሁላችሁም ከቻላችሁት ጻፉት።
ሌላ ሁሉም ሰው ሊያነበው ይችላል። እናንተ ራሱ ስጽፉት ታነቡታላችሁ። ከታቻውን ይሄንን አሁን ያልኳችሁን እስቲ ሁላችሁም ለመጻፍ ሞክሩ። ከዛ ደግሞ ያጻጻፉን ስልት ነግራችኋለሁ፣ የቃላቱን ነገሮች። እግዚአብሔር በመልአኩ ሚካኤል ሁላችንን ይባርካል። በዜማ ደግሞ ማለት ለምትፈልጉ ባጭሩ እንዲህ ተብሎ ይዜማል። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ቢጸ ሱራፌል ዘምርኡሳ ርኡስ ወዘምልኡላን ልዑል ጊዜ ጸዋይኩከ ቅረበኒ በምህረት ወሳይል። ቅዱስ ሚካኤል በምህረት በይቅርታ ይቅረበን፣ ከአምላኩም ዘንድ ያማልደን፣ ወደ ሁላችሁም ዘንድ ፈጥኖ ይድረስላችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለተንገላቱት ሁሉ ይሁንልን። ሁላችንንም በረድኤቱ አይራቀን። የእመቤታችን የቅድስተ ቅዱሳን ድንግል ማርያም አማላጅነት ረድኤቷን በእኛ ላይ ያድርግ። ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድርልን። ክብርና ምስጋና ለሥላሴ ይሁን። የሰማችሁትን ሁሉ ለሌላው አሰሙ። እግዚአብሔር የልመናችሁን ልመና ሰምቶም ይፈጽምላችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።